በዚህ በጾመ ማርያም በጾመ ፍልሰታ ልንፈጽማቸው የሚገቡ 8 ነገሮችና ላንፈጽማቸው ወይም ደግሞ ግዴታ ማድረግ የሌሉብን 3 ነገሮችን እነግራችኋለሁ። ከዚያ ውጭ ደግሞ የግድ ልንጸልያቸው የሚገቡ ልናነባቸው የሚገቡ መጻሕፍት አሉ። እነሱንም በዚህች አጭር ቪዲዮ እነግራችኋለሁ። በመጀመሪያ ሁላችሁንም ለምንባረክበት ለምንቀደስበትና ትልቅ በረከትን ለምናገኝበት ጸሎታችን ጥያቄያችን ሁሉ ለሚሰማበት ለእመቤታችን ጾመ ፍልሰታ እንኳን አደረሳችሁ ብያለሁ። አደራ ይሄ ቪዲዮ እጅግ በጣም ጠቃሚ ቪዲዮ ስለሆነ በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። እሺ፣ በዚህ በጾመ ፍልሰታ በጾመ ማርያም መጀመሪያ ልናደርግ የሚገባው ነገር ንስሐ ያልገባን ሰዎች ካለን ንስሐ መግባት አለብን። ምንም ጥያቄ የለውም። የመጀመሪያው እሱ ነው። ሁለተኛው ደግሞ የምንችል ሰዎች በቤተ ክርስቲያን እየተገኘን የሰዓታት ጸሎት ማድረስ አለብን። ሰዓታት መስማት አለብን። ሶስተኛው ደግሞ ኪዳን ማድረስ አለብን። አራተኛው ቅዳሴ ማስቀደስ አለብን። አምስተኛውና ትልቁ ዋናው ነገር ደግሞ ሰዓታት እናደርሳለን፣ ኪዳን እናደርሳለን፣ ቅዳሴ እናስቀድሳለን። ነገር ግን ስጋው ደግሞ አንቀበልም። እጅግ በጣም ትልቅ ስህተት ነው። ስለዚህ አምስተኛውና ዋናው ልንፈጽመው የሚገባው ነገር በዚህ በጾመ ፍልሰታ ቅዱስ ቁርባን መቀበል ነው። አዎ ንስሐ የገባ ሰው እኮ ድጋሚ ወደዚያ ወደ ጠላው ኃጢአት እንዳይገባ መጠበቂያው ቅዱስ ቁርባን ነው። አናውቅም እንዴ? ስለዚህ ወደዚያ ወደ ጠላነውና ወደ ተውነው ኃጢአት ተመልሰን እንዳንገባ ቅዱስ ቁርባን መቀበል መቻል አለብን። በጾመ ፍልሰታ ደግሞ ሰዓታት እያደረስን አንዳንድ ጊዜ ማህሌት ሲኖርም ደግሞ ማህሌቱንም እየቆምን ኪዳን አድርሰን ቅዳሴ አስቀድሰን ቅዱስ ቁርባን አለመቀበል እጅግ በጣም ትልቅ ስህተት ስለሆነ ለቅዱስ ቁርባን መፋጠን አለብን። ስድስተኛው በእመቤታችን ስም ምጽዋት ዝክር ልናደርግ ይገባል። አዎ ለተቸገሩ ለነዳያን ልንመጸውትና ልንዘክር ይገባል። ምክንያቱም ጾመ ማርያም ጾመ ፍልሰታ እስከ 9 ሰዓት ድረስ ይጾማል በፍትሐ ነገሥት ትእዛዝ መሰረት። ስለዚህ የጠዋቱን ቁርሳችንን ለነዳያን ልንመጸውቱ ይገባል ማለት ነው። ሰባተኛውና ትልቁ ልናደርገው የሚገባው ነገር ደግሞ በማህበርም ሆነ በግሩፕ ሆነን ለምሳሌ አሁን ከምንተዋወቃቸው ሰዎች ከምንግባባቸው ሰዎች ጋር ሆነን ብር በማዋጣት ወይም ደግሞ አንዱ እንጀራ አንዱ ወጥ እያዋጣን አንዱ ወጥ ሲሰራ አንዱ እንጀራ እያዘጋጀ ማለት ነው። ካልሆነም ደግሞ ሽሮ በርበሬ ዘይቱን እያወጣጣን ወጥና እንጀራ በማዘጋጀት ቅዳሴ ለሚቀድሱ ካህናት ከቅዳሴ በኋላ እየሄድን መዘከር ይገባናል። ከሁሉም ደግሞ ይሄ ትልቅ በረከት ያሰጠናል። ለምን መሰላችሁ? ሰዓታት ይቆማሉ፣ ኪዳን ያደርሳሉ፣ ቅዳሴ ያስቀድሳሉ። 9 ሰዓት ላይ እኛ ሂደን ስንዘክራቸው የእነሱን ምርቃን እናገኛለን። ረድኤት በረከታቸው ያድርብናል ማለት ነው። ስለዚህ የሚችል በየቤተሰባችሁ የሆናችሁ ካልሆነም ደግሞ ጓደኞቻችሁ ጋር ጎረቤቶቻችሁ ጋር ተመካክራችሁ ቅዳሴ ቀድሰው የሚወጡ ካህናትን ማብላት ማጠጣት ይጠበቅብናል ማለት ነው። ትንሽ እንጀራ እየወሰዳችሁ ከቅዳሴ በኋላ ካህናቱን ማብላት ይገባናል። ሌላው 8ኛው በዚህ በጾመ ፍልሰታ ልንፈጽመው የሚገባው ትልቁ ነገር ሁላችሁም እንደምታውቁት ከነሐሴ 1 ጀምሮ እስከ መስከረም 17 መስቀል ድረስ አንዳንዶችም ደግሞ እስከ ጽጌ ጾም ድረስ የጽጌ ጾም መግቢያ ድረስ ማያት በሙሉ ወይም ደግሞ ውሃዎች በሙሉ ይባረካሉ። ስለዚህ በእነዚህ ቀኖች በእነዚህ ወራቶች ታማሚዎችም ጤነኞችም ሊጠመቁ ይገባል፣ ታላቅ በረከት ይወርዳልና ብለው ነግረውናል። ስለዚህ ጾመ ማርያምን ጾመ ፍልሰታን በቤታችሁ ሆናችሁ የምታሳልፉ ሰዎች ወደ ገዳማት ወደ ሌሎች አድባራት ያልሄዳችሁ ሰዎች ካላችሁ በቤታችሁ አቅራቢያ ያለ ቤተክርስቲያን እየሄዳችሁ መጠመቅ አለባችሁ ማለት ነው። ሌላውና ዋናው ፈጽሞ ማድረግ የሌለብን ነገር ደግሞ የመጀመሪያው ጸበል 9 ሰዓት ሳይሆን መጠጣት የለብንም። ምክንያቱም ጾሙ የሚጾሙ እስከ 9 ሰዓት ድረስ ነው ከተባለ 8 ሰዓት ተኩል ቀድመን የምንጠጣ ሰዎች አለን። ከዛ 9 ሰዓት ላይ ምግብ ለመብላት የምንዘጋጅ ትልቅ ስህተት ነው። ስለዚህ 9 ሰዓት ላይ ጸበል እንጠጣለን። ከ9 ሰዓት በኋላ ደግሞ 30-40 ደቂቃ ቆይተን መመገብ እንችላለን ማለት ነው እንጂ ወዲያው ጸበል እንደጠጣንም መመገብ ክልክል ስለሆነ ከ30-40 ደቂቃ በኋላ ጸበላችንን ከጠጣን በኋላ ማለት ነው መመገብ እንችላለን ማለት ነው። ስለዚህ ቀድመን 9 ሰዓት ከመሆኑ በፊት ቀድመን ጸበል የምንጠጣ ሰዎች ፈጽሞ የተከለከለ ነው። ሌላው የምበላበት ሰዓት 9 ሰዓት አልደርስልኝ አለ እያልን የምናማረር ሰዎች ካለን ይሄንን ልናስወግድ ይገባል። ምክንያቱም ጤነኛ ሳይሆኑ ቀርተው መጾም እየፈለጉ ያልጾሙ ብዙ ታማሚዎች አሉና እኛ ጤነኛ ሆነን ስለ ጾምን ብቻ ፈጣሪያችንን እያመሰገንን 9 ሰዓትን አይደለም ከምሽቱ 1 ሰዓት ድረስ ብንጾም እንኳን ተደስተን ነው ልንጾም የሚገባ እንጂ ሰዓቱ ደረሰ አልደረሰ 30 ጊዜ ሰዓት ማየት አይገባንም ማለት ነው። ሌላው በዚህ ጾም የምንሰራው ትልቁ ስህተት ምንድነው? ስጋው ደግሞ አለመቀበላችን ነው፣ ቅድም እንደተናገርኩት። ስለዚህ ሰዓታት አድርሰን ኪዳን አድርሰን ቅዳሴ አስቀድሰን ዝም ብለን ወደ ቤታችን የምንሄድ ሰዎች በዚህ በጾመ ፍልሰታ ይህንን ልምድ ማስተካከል አለብን። ቅዱስ ሥጋውና ክቡር ደሙን መቀበል ይገባናል ማለት ነው። እሺ፣ ሌላው በዚህ በጾመ ማርያም ልንጸልያቸው የሚገቡ ጸሎቶች አሉ። አሉ። ከዘወትር ጸሎት ከመዝሙረ ዳዊትና ከውዳሴ ማርያም ቀጥሎ በመጀመሪያ ደረጃ በየቀኑ የምንጸልየው ውዳሴ ማርያም አለ አይደለ? የየዕለቱ እሱን እንተውና
በቀን ለምሳሌ ሰኞ ቀን 7ቱንም፣ ማክሰኞ ቀን 7ቱንም፣ ሮብ ቀን 7ቱንም የየዕለቱን ትተን የሰባቱን ቀን በየቀኑ እንጸልያለን። የመጀመሪያው እሱ ነው። ሁለተኛውና ዋናው ደግሞ የእመቤታችንን ጸሎት ማለትም ጸሎተ ማርያም ወይም ደግሞ ሰላም ለኪን እመቤታችን በአካለ ሥጋ እያለች ሁላችሁም እንደምታውቁት የኖረችው ዕድሜዋ 64 ዓመት 64 ዘመን ነው። ስለዚህ በዕድሜዋ ልክ 64 ጊዜ ሰላም ለኪን እንደግማለን ማለት ነው። ሌላው ደግሞ በሰላመ ቅዱስ ገብርኤል መልአክ የሚለውን ማለትም እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን፣ በሐሳብሽም ድንግል ነሽ፣ በስጋሽም ድንግል ነሽ የሚለውን እርሱን 64 ጊዜ እንጸልያለን። ከአባታችን ሆይ ጋር ጨምሬ እጸልየዋለሁ የሚልም ሰው ካለ በጣም ጥሩ ነው። 64 ጊዜ እንጸልየዋለን። ከዚህ ውጪ እንግዲህ መልክዓ ማርያምና አርጋኖንን መጨመር እንችላለን ማለት ነው። ሌላው ደግሞ ቅዱስ ዮሐንስ ወልደ ነጎድጓድ የጻፈልንን ነገረ ማርያም በመዝገበ ጸሎት ላይ ታገኙታላችሁ። ነገረ ማርያም የሚለውን ጽሑፍ ወይም ደግሞ ጸሎት በደንብ ማንበብ መጸለይ አለብን። ስለ እመቤታችን ከውልደቷ እስከ እርገቷ ድረስ ያለውን ብዙውን ታሪክ ይዞታልና። በመጨረሻም ከሁሉም ፍቅር ትበልጣለች። የመጀመሪያዋ ትእዛዝ ፍቅር ናትና ፍቅር ትበልጣለችና እስከ ምሽቱ 1 ሰዓት ድረስ ብንጾም በቆሎ በጥሬ ብንጾመው ፍቅር ከሌለን ትርጉም የለውም፣ ከንቱነን እና በፍቅር ለሰዎችም ፍቅር ኖሮን ይህችንም ጾም በፍቅር ልንጾማት ይገባል ማለት ነው። እንግዲህ ወገኖች እነዚህ ናቸው በጾመ ፍልሰታ ማወቅና መረዳት ያሉብን ነገር ማለት ነው። ሌላውን ደግሞ በነገው ቪዲዮ እለቅላችኋለሁ ማለት ነው። የሚያውቁትን ለማያውቁት ማሳወቅ በጎነት ስለሆነ አደራ በሚቻላችሁ መጠን ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ጾሙን በፍቅርና በስርዓት ጾመ ነው። እኛንም ቤተሰቦቻችንንም ቅድስት ቤተክርስቲያንንም አገራችንንም የምንጠቅምበት ጾም ያድርግልን። አሜን። ይቆየን።